የአዲስ አበባ ጉዳይ በሀገራዊ ምክክር ኮሚሽኑ ተሰብሳቢዎችን ያጣላና ያላስማማ እንዲሁም የክልል ፕሬዝዳንቶች ባቀረቡት ሀሳብ ይባስ ብሎ የተበጠበጠ ጉዳይ ሆኗል። እስካሁንም ከስምምነት አልተደረሰም። ለመሆኑ በስብሰባ አዳራሾች ውስጥ ያለው ሁኔታ ምን ይመስላል? ከስብሰባው ተሳታፊ የተሰጠውን መረጃ ቢቢሲም ይፋ አድርጓል። እኔም መረጃውን ይዤዋለሁ። አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለሰዓቱ ብታደምጡት ያልኩትን ሰበር እንዲሁም አጭር መረጃን ይዤ ቀርብ ያለው አብራችሁን ቆዩ። ሰብስክራይብ በማድረግ የደወል ምልክቱን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃው አልፋለሁ። ሀገራዊ ምክክሩ ከተጀመረ አንድ ወር ከአንድ ሳምንት ሆኖታል። በዚህ ጉዞ ውስጥ ታዲያ አዲስ አበባ የምክክሩ አካል ሆና ዘልቃለች። እስካሁን ባለው የምክክሩ ሂደት የአዲስ አበባ ጉዳይ መግባባት ያልተደረሰበትና ሂደቱን ያዘገየ አጀንዳም ሆኗል። ረቡዕ ዕለት የአጀንዳ ምክረ ሀሳብ አጠናካሪዎች ጥንክራቸውን ካቀረቡ በኋላ በደስታ ያነቡ ነበሩ የሚሉን አንድ የምክክሩ ተሳታፊም በቀጣዩ ቀን ማለትም ትላንት ሐሙስ ነሐሴ 14 ደግሞ ነገሮች የተለየ መልክ መያዛቸውን ይገልጻሉ። የአዲስ አበባንና የድሬዳዋን ጉዳይ በሚዳስሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባል የሆኑት የቢቢሲ ምንጭ ባለፉት 2 ቀናት የታዘቡትን ሲገልጹም ተመካካሪዎች ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ የውሳኔ ምክረ ሀሳብ የሚሰጡበትን ጉባኤም በጉጉት ሲጠባበቁ እንደነበር ተናግረዋል። በአዲስ አበባ ጉዳይ ላይ የተጠናከረው የምክክሩ ውጤት ሲቀርብ ግን አንዳንዶች አዳራሹን ጥለው እስኪወጡ ያደረሰ ልዩነት መፈጠሩን ሌላ ተሳታፊም ያስረዳሉ። ቢቢሲ በመጨረሻዎቹ ቀናት በምክክሩ ሂደት ላይ የነበሩ ሁኔታዎችን በተመለከተ ከመጀመሪያው ቀን አንስቶ በሂደቱ ሲሳተፉ ከነበሩ ስማቸውን እንዲገለጽ ካልፈለጉ 2 የምክክሩ ተሳታፊዎች ዝርዝር ሁኔታውን መረዳት መቻሉን ዘግቧል። የሀገራዊ ምክክር ኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ረቡዕ ነሐሴ 13 2018 ዓ.ም በሰጡት መግለጫ ከ8ቱ ባለ 500 ቡድን የተውጣጡ የ120 አጠናካሪዎች ስራቸውን አጠናከው ለቡድኖች አንድ ወጥ የምክረ ሀሳብ ሰነድ ረቡዕ ጠዋት ማቅረባቸውን ተናግረው ነበር። አጠናካሪዎቹ ከ8ቱ ቡድኖች የተሰጧቸውን ግብአቶች በማካተት የመጨረሻውን ሰነድ ሐሙስ ዕለት ለ4000 ተሳታፊዎች እንደሚቀርብ ተናግረዋል። በየአዳራሹ የተከፈሉት 500 አባላት ያሏቸው የሥራ ቡድኖች በስምንቱም አበይት አጀንዳዎች ላይ የተደረሱ ስምምነቶችንና የልዩነት ሀሳቦችን አዘጋጅተው ለየቡድናቸው ሲያቀርቡ መልካም ድባብ እንደነበረ ያነጋገርናቸው ተሳታፊዎች ጠቅሰዋል ይላል ቢቢሲ። በፌዴራል ከተሞች አጀንዳ ስር ያለውን የአዲስ አበባን ጉዳይ የሚያየውን 7ኛው ቡድን የውይይት ውጤቱን ሲያቀርብ ግን በየአዳራሹ ጥቂት የቅሬታ ድምጾች ሲሰሙ ነበር ይላሉ በምክክሩ ሂደት ላይ እስከ መጨረሻው በንቃት መሳተፋቸውን የተናገሩት ተመካካሪ። በጥቅሉ ግን የነበረው መንፈስ የደስታ ነበር። አንዳንዶች ስሜታቸው መቆጣጠር አቅቷቸው በደስታ ሲያነቡ ታይተዋል በማለትም ድባቡን አስረድተዋል። አክለው ለዓመታት በብሔር ተቧድና በግጭት ስትታመስ ለከረመች ሀገር ልዩነቶችን በውይይት መስመር ለማስያዝ የተካሄደው መንገድ እዚህ ላይ በመድረሱም በደስታ የሚፈነድቁም ሂደቱን በብሩህ ተስፋ አዲስ ጅማሮ አድርገው የቆጠሩ በርካቶች ነበሩ በማለት ቀጣዩን 4000 ተመካካሪ የሚታደምበትን ትልቅ ስብሰባ በጉጉት እየጠበቁ ወደ ማረፊያቸው መሄዳቸውን ለቢቢሲ ተናግረዋል። በኮሚሽኑ በተያዘው ቀጠሮ መሰረት 500 አባላት የያዙት ቡድኖች በአጠናካሪዎቻቸው አማካኝነት ያዘጋጁት አንድ ወጥ የምክረ ሀሳብ ሰነድ ሲቀርብ ለመስማት 4000ዎቹ ተመካካሪዎች ጠዋት በአዳራሹ ተገኝተዋል። ሆኖም በአዳራሹ ውስጥ የነበረው ድባብ የተለየና የከበደ ነበር ይላሉ የቢቢሲው ምንጭ። ቅርቃር ውስጥ የገቡ አጀንዳዎች ላይ በመወያየት የመፍትሄ ሀሳብ እንዲያቀርብ የተቋቋመው 230 አባላትን የያዘው የክልል ጉባኤም ረቡዕ ምሽት ድንገተኛና አስቸኳይ ስብሰባ ተጠርቶ እንደነበር መስማታቸውን ይናገራሉ። በአዳራሹ ውስጥ የነበረው የከበደ ድባብ የተፈጠረው በዚያ ምክንያት እንደነበር በመጥቀስ ስብሰባው ለምን እንደተጠራ አስቀድሞ የሚያውቅ ባይኖርም በጭምጭምታ ግን የአዲስ አበባ ጉዳይ እንደነበር ይናፈስ ነበር ይላሉ። ጠዋት 4 ሰዓት የገባው ተመካካሪ ሙሉ ረፋዱን ያላንዳንድ ተግባር ማሳለፉን የሚገልጹት እኚሁ ምንጭ ለምን እንደዘገየም ምክንያቱን የሚናገር አንድም አካል አልነበረም ይላል።
በመሆኑም በሁለቱም ምንጮች እንደሚሉት መሰረት አዳራሹ በስጋትና በጥርጣሬ ጭጋግ ተሸፈነ። 4000 ተመካካሪ በቡድን እየሆነ ያንሾካሹካል፣ በተባራሪ የሰማውን ጥርጣሬ ይተነትናል፣ ይገምታል፣ ያነሳል፣ ይጥላል አሉ። 4000 ተሳታፊዎች በጋራ የሚጠባበቁት የሐሙሱ መድረክ የተጀመረው ከቀኑ 6 ሰዓት አካባቢ እንደነበርም ይናገራሉ። የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ በግል ጉዳይ ምክንያት በሀገር ውስጥ ስለሌሉ ሰሞኑን በምክክሩ ላይ አልተገኙም። 7 ኮሚሽነሮች ወደ መድረክ ከወጡ በኋላ ከመካከላቸው አንዱ በአዲስ አበባ የኦሮሚያ መንግስት ርዕሰ ከተማ ጉዳይ ላይ በጉባኤው ስምምነት ባለመደረሱም ከኦሮሚያ የተወከሉ ተወካዮች ቅሬታ አቅርበዋል የሚል ብዙዎች ያልጠበቁትን አዲስ ሀሳብ ማቅረባቸውን ተናግረዋል። በመቀጠልም ኮሚሽኑ ይህንን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድትሰጡን አጀንዳውን ወደዚህ አምጥተነዋል ማለታቸውን ሁለቱ ተሳታፊዎች ለቢቢሲ ተናግረዋል። አስተያየት የመስጠት እድል ሲጀመር ከመድረኩ ፊት ለፊት የተቀመጡት የ12ቱ ክልሎች ፕሬዝዳንቶችና የሁለቱ ከተማ አስተዳደሮች ከንቲባዎች የመጀመሪያው እድል እንደተሰጣቸው ተናግረዋል። ከአማራ ክልል ውጭ የክልል ፕሬዝዳንቶች ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን የሰፊ ማብራሪያ ጋር የውሳኔ ሀሳብ አቀረቡ ሲሉ ምንጩ ተናግረዋል። በመቀጠል እድሉ የተሰጣቸው ከየክልሉ መጣን የሚሉ ተመካካሪዎችም ርዕሳነ መስተዳድሮቹ ያነሱትን ሀሳብ በመደገፍ ማስተጋባታቸውን ተናግረዋል። እነዚህ እድል ያገኙ ተመካካሪዎች ረቡዕ ምሽት በተጠራው አስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸውንም ጠቅሰዋል። በአዲስ መልክ የተነሱት ሀሳቦች የ500ዎቹ የሥራ ቡድኖች በጥልቅ የደረሱበትን የውሳኔ ሀሳብ ወደ ጎን ያለ ነው የሚሉ ሁለቱ ተሳታፊዎችም ምክረ ሀሳብ የመስጠት ሂደት ከምክክሩ አካሄድ ያፈነገጠ እንደሆነ በኮሚሽነሮች መካከልም ልዩነት መፈጠሩን በማንሳት አስረድተዋል። የክልል ርዕሳነ መስተዳድሮችና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅት አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክር ሀሳብ ብቻ ደግፋቸው አስተያየት እንድትሰጡ አይደለም፣ አካሂዱ መታረም አለበት ማለታቸውን ገልጸዋል። ይህን ሲሉ ከአዳራሹ የተደራጀ የተቃውሞ ጉርምታ ተነሳባቸው ሲሉም አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳደርና ምክትላቸው ከሌሎች አቻዎቻቸው የተለየ ንግግር ማድረጋቸውን ምንጮች ተናግረዋል። በንግግራቸው ኮሚሽኑ የአንድ ወገን ሰሞታ ብቻ ነጥሎ ማቅረቡ ስህተት እንደሆነ፣ ጉዳዩ የሁለቱ ኢትዮጵያውያን ሆኖ ሳለም የሁለቱ ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹም ብለዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውንና አጀንዳው ለጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በይደር እንዲታለፍ ሀሳብ ማቅረባቸውን አስረድተዋል። የድሬዳዋ ከተማ ከንቲባ አስተራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነውም ይላሉ። በመጨረሻም ጉዳዩ መዝጋት ይቻል ዘንድ ከ12ቱ ርዕሳነ መስተዳድሮች ከሁለቱ ከንቲባዎች ከሀገር ሽማግሌዎችና ባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጹ ከታች ጀምረው በጉባኤው ላይ ሲሳተፉና ምክክሩን ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበረ። የነበረ ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹት ምንጭም ዓይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን ገልጸዋል። ፍጻሜው ምንድነው የሚለው ጥያቄ እንደሚያሳስባቸው የሚናገሩት ሁለቱ የቢቢሲ ምንጮች የመፍትሄ ሀሳብ እንደሚያመነጭ የተቋቋመው ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡም ይገልጻሉ። ሌላው ተመካካሪ እንዲሁ በዚህ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለቢቢሲ የተናገሩት። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት የምክክር አጀንዳዎችና ተሳታፊዎችን ከሀገር ውስጥና ከውጭ ሲያሰባስብ የነበረው ሀገራዊ ምክክር ከአንድ ወር በላይ በሺዎች የሚቆጠሩ ተሳታፊዎችን በማካተት አዲስ አበባ ውስጥ ሲካሄድም ቆይቷል። በዚህ ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኛዎቹም አስማሚ ሀሳብ ላይ መደረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያጓትት ዘልቋል።
ክቡራን አድማጮች ለሰዓቱ ብታዳምጡት መልካም ነው ያልኩት መረጃ ይህንን ይመስላል። ከጥቂት ሰዓታት በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።